የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ሰሞኑን በደቡብ ኢትዮጵያ ክልል ተከስቶ የነበረው ወረርሽኝ መንስኤ የማርበርግ ቫይረስ መሆኑን በትላንትናው ዕለት በይፋ ማረጋገጣቸውን አስታወቁ። የጤና ተቋማቱ በጋራ ባደረጉት ምርመራ የበሽታው መንስኤ ማርበርግ መሆኑ የተረጋገጠ ሲሆን ቫይረሱ ከዚህ በፊት በምስራቅ አፍሪካ አካባቢዎች ከተከሰቱት ተመሳሳይ ዝርያ ያለው መሆኑም ታውቋል። የጤና ሚኒስቴር ወረርሽኙን ለመቆጣጠርና ለመከላከል የሚያስችል ባለሙያዎችን ያካተተ የሙያ ስብጥር ቡድን አቋቁሞ ወደ ሥራ መግባቱን ገልጿል። በአሁኑ ወቅት የቫይረሱ ስርጭት እንዳይስፋፋ የቅድመ መከላከል ስራዎች እየተከናወኑ ሲሆን የተያዙ ሰዎችን የማከም ለህብረተሰቡ ግንዛቤን የማስጨበጥ እንዲሁም ከተጠረጠሩ ግለሰቦች ጋር ንክኪ ያላቸውን ሰዎች የመለየት ሥራ እየተሰራ መሆኑ ተገልጿል። ሚኒስቴሩ በበሽታው ክስተት ህብረተሰቡ ሳይደናገጥ በሽታውን ለመቆጣጠርና ለመከላከል በሚደረገው ጥረት ተባባሪ እንዲሆን አሳስበዋል። ህብረተሰቡ እንዲተገበራቸው የተሰጡ ዋና ዋና የጥንቃቄ ምልክቶች ከጤና ሚኒስቴር የሚወጡ የጥንቃቄ ምልክቶችን በንቃት መከታተል፣ የበሽታው ምልክቶች የሆኑ በአፍ በአፍንጫና በሌሎች አካሎች ላይ የሚከሰት ምድማት፣ ትኩሳት፣ ማስቀመጥና ማስመለስ ሲከሰት በአፋጣኝ ወደ ሕክምና ተቋም በመሄድ ምርመራ ማድረግ፣ ምልክቱ ከታየበት ሰው ጋር ንክኪ ሲኖር በጥንቃቄ መሆን፣ ሁልጊዜ እጅን በውሃና በሳሙና እንዲሁም በሳኒታይዘር በአግባቡ ማጽዳት። ሰላም ሰንብቱ።